እጅግ የማይታመነውና ሰበር መረጃ በአሁኑ ሰዓት ላይ እየወጣ ይገኛል። የአርሰናሉ ታምራዊ ስፖርቲንግ ዳይሬክተር አንድሪያ ቤርታ በአርሰናል ቤት እየፈጸሙ ያሉት ገድል እጅግ በጣም የማይረሳና እንደዚሁም በወራት ውስጥ ከባባድ ሪከርዶችን የሰበሩና እንደዚሁም ወደ ሰሜን ለንደን የሚያስኮበልሏቸው ተጫዋቾች ብቃትና ጥራት እጅግ በጣም የተጋነነ ሆኗል። በአሁኑ ሰዓት ላይ የክረምቱ የተጫዋቾች የዝውውር መስኮት ሳይከፈት በአሁኑ ሰዓት ላይ የአርሰናሉ አንድሪያ ቤርታ ታምርን እየሰሩ ይገኛሉ። የአትሌቲኮ ማድሪድ የፊት መስመር ተጫዋች የሆነው እንግዲህ ሁሊያን አልቫሬዝን ወደ ሰሜን ለንደኑ ክለብ ወደ አርሰናል ለመቀላቀል ነገሮችን እያጤኑ ይገኛሉ። በአሁኑ ሰዓት ላይ ሁሊያን አልቫሬዝ በአትሌቲኮ ማድሪድ እንደማይቆይና እንደዚሁም ወደ ሉካምፕኖም እንደማያቀራና የሰሜን ለንደኑ ክለብ አርሰናል ምርጫውን እንዳደረገ መረጃዎች እየጠቆሙ ይገኛሉ። የሰሜን ለንደኑ አርሰናል እንግዲህ የአንድሪያ ቤርታን ከሾመ በኋላ ብዙ የማይታመኑ ዝውውሮችን በቅጽበት የፈጸመ ሲሆን አሁንም እንግዲህ የተጫዋቾች የክረምቱ የዝውውር መስኮት ሳይከፈት ታምር መስራታቸውን ቀጥለዋል። እንደዚህ አይነት አጫጭር የስፖርት መረጃዎች እንዲደርሳችሁ የፕላስ ምልክቱን መጫናችሁን እንዳትረሱ። ይመቻችሁ ገነርስ።